እንደምናላችሁ ውድ ተማሪዎች፣ ይህ የአምስተኛ ክፍል የአማርኛ ቋንቋ ትምህርት ነው። ምዕራፍ 7 ላይ ደርሰናል። በዚህ ክፍል የቀረበውን ግጥም አነብላችኋለሁ። ርዕሱ ፊደል ይላል። የሐሳብ መግለጫ፣ የንግግር ቁልፍ፣ የመተዋወቂያ የጥበብ በራፍ፣ ገናኛ መንገድ አይነቱ የበዛ፣ ከሰው ልጅ መግባቢያ ትርጉም የሚነዛ፣ የዓለም መክፈቻ የፍጥረት ብርሃን፣ የሚያነጋግር ነው መስመር ቴሌፎን፣ የሰማይ ምርመራ የመሬት የባህር፣ የመሐንዲስ ሥራ ሌላም ብዙ ሚስጥር፣ የቅኔ የዜማ ደግሞም የሙዚቃ፣ የአቶም ምርመራ ጉዞ የጨረቃ፣ መግለጽ ይቻላል በፊደል ምልክት፣ ትርጉሙን ይሰጣል ለተመራመሩት፣ በቦታው ሲገባ ቃል ሆኖ ሲጠራ፣ እንዲህ ነው በማለት መንገድ የሚመራ፣ ታሪክ ነው ለትውልድ የሚተላለፍ፣ ፊደል ነው መሰረት የሚሆን መጽሐፍ። እሺ ተማሪዎች፣ ይህ ግጥም በመማሪያ መጽሐፋችን በገጽ 75 እና 76 ላይ ቀርበዋል። ግጥሙን እያነበባችሁ እንድትለማመዱ አሳስባለሁ። መምህር ዘኪ ነበርኩ። በጣም አመሰግናለሁ ተማሪዎች። እንደምናላችሁ ውድ ተማሪዎች፣ ይህ የአምስተኛ ክፍል የአማርኛ ቋንቋ ትምህርት ነው። ምዕራፍ 7 ላይ ደርሰናል። በዚህ ክፍል የቀረበውን ግጥም አነብላችኋለሁ። ርዕሱ ፊደል ይላል። የሐሳብ መግለጫ፣ የንግግር ቁልፍ፣ የመተዋወቂያ የጥበብ በራፍ፣ ገናኛ መንገድ አይነቱ የበዛ፣ ከሰው ልጅ መግባቢያ ትርጉም የሚነዛ፣ የዓለም መክፈቻ የፍጥረት ብርሃን፣ የሚያነጋግር ነው መስመር ቴሌፎን፣ የሰማይ ምርመራ የመሬት የባህር፣ የመሐንዲስ ሥራ ሌላም ብዙ ሚስጥር፣ የቅኔ የዜማ ደግሞም የሙዚቃ፣ የአቶም ምርመራ ጉዞ የጨረቃ፣ መግለጽ ይቻላል በፊደል ምልክት፣ ትርጉሙን ይሰጣል ለተመራመሩት፣ በቦታው ሲገባ ቃል ሆኖ ሲጠራ፣ እንዲህ ነው በማለት መንገድ የሚመራ፣ ታሪክ ነው ለትውልድ የሚተላለፍ፣ ፊደል ነው መሰረት የሚሆን መጽሐፍ። እሺ ተማሪዎች፣ ይህ ግጥም በመማሪያ መጽሐፋችን በገጽ 75 እና 76 ላይ ቀርበዋል። ግጥሙን እያነበባችሁ እንድትለማመዱ አሳስባለሁ። መምህር ዘኪ ነበርኩ። በጣም አመሰግናለሁ ተማሪዎች።